እውነት እውነት እላለሁ። ለዚህ ነው መጽሐፍ ሲናገር ሕዝቤ ዕውቀትን ከማጣት የተነሳ ጠፍቷል። ለዚህ ነው ዮሐንስ 17 ቁጥር 3 ላይ እሱ ብቻ አምላክ የሆነውን ክርስቶስ ኢየሱስን ታውቁ ዘንድ እቺ የዘላለም ሕይወት ናት። ወዳጄ እሱም ብቻ ክርስቶስ ኢየሱስን ታውቁ ዘንድ የዘላለምን ሕይወት የምታገኘው ክርስቶስ ኢየሱስን ስታውቅ ብቻ ነው። አለዚያ ክርስቶስ ኢየሱስ ወደዚች ምድር ላይ ስላንተ መምጣቱን ስላንተ መሞቱን ካላወቅ በእውነት ወዳጄ አንተ የዘላለምን ሕይወት አላገኘም። ለዚህ ነው ዮሐንስ 3:16 ላይ እግዚአብሔር ይላል የዘላለም ሕይወት እንዲኖራችሁ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንደዚህ ወደዳል። ወዳጄ አንተ የተወደድከው በልጁ በክርስቶስ ኢየሱስ ነው። ይህ ክርስቶስ ኢየሱስ ላንተ አምላክ ሆኖ ሳለ ይላል እሱ ጌታ ሆኖ ሳለ እሱ የበላይ ገዢ ሆኖ ሳለ አንተን ከእናት ማዕፀን የፈጠረ አምላክ ሆኖ ሳለ ስላንተ ክርስቶስ ኢየሱስ መስቀል ላይ እርግማን ሆነልህ። ስለዚህ ይህንን ስላንተ የሞተውን ስላንተ ከሙታን የተነሳውን ክርስቶስ ኢየሱስን እንሰብክላችኋለን። ለዚህ ነው ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ ይላል በእናንተ ውስጥ ቢኖር አለ ለዚህ ለሚሞተው ሰውነታችሁ ሕይወት ይሰጣል። ወዳጄ ሕይወት ትፈልጋለህ? ና የእግዚአብሔር መንፈስ በአንተ ውስጥ እንዲኖር የእግዚአብሔር ማደሪያ እንድትሆን ክርስቶስ ይፈልጋል። እናንተ ይላል የክርስቶስ ኢየሱስ ቤተ መቅደስ ናችኋል፣ የመንፈስ ቅዱስ ማደሪያ ናችኋል። ወዳጄ መንፈስ ቅዱስ በአንተ ማደሪያ ሊያደርግ ይፈልጋል። ለዚህ ነው ቤት ያለ የጸሎት ቤት ነው እንጂ የቱርዬዎችና የወንበዴዎች ዋሻ አይደለም። ወዳጄ አንተ የክርስቶስ ማደሪያ እንጂ የዚህ ዓለም ገዢ ዲያብሎስ አንተን ሊያንከራትት ግራ ሊያጋባ ሊያስጨንቅ እውነት እውነት እላለሁ በዚህ ዓለም ሐሳብና ምኞት የዚህ ዓለም አንተን ይህንን ዓለም ሁሉ አትርፌ ይላል መጽሐፍ ሲናገር ነፍስን የእግዚአብሔርን ቃል ብታጎድል ምን ይጠቅማል? ወዳጄና